ፎቶ ቤታችን ሌላ ታሪክ ውስጥ ገብቷል። የእርግዝና ፎቶ ማስታወሻችሁን መነሳት ስትፈልጉ እንደዚህ አይነት ሴታፕ እዚሁ ፎቶ ቤት ውስጥ ሰርተን አዘጋጅተንላችኋል። ይህንን ሴታፕ ቤታችሁ ውስጥ ዲኮር ብታሰሩ ልታወጡት የምትችሉት ብር በትንሹ 40 ሺህ ብር አካባቢ ነው። እኛ ስቱዲዮ ስትመጡ እነዚህን የመሳሰሉ ዲኮሮችን በተለያየ አማራጭ በነፃ ታገኛላችሁ፣ አልባሳትን ጨምሮ ማለት ነው። የአጥሮፍ አትስማሽ ይላል ገአት ክርስትና የፈለጋችሁትን የምርቃት ፕሮግራም የሚሆን እዚህ ጋር ልክ በዚህ ሴታፕ አዘጋጅተንላችሁ ከ30 ፎቶ ጀምሮ መነሳት ትችላላችሁ። 30 ፎቶ በ2700 ብር አልባሳትን ጨምሮ ሁሉንም በአንድ ቦታ አዘጋጅተንላችኋል። ሰሚት ፍየል ቤት በሚገኘው ቁጥር 1 ስቱዲዮአችን በዚህ በአማረ መልኩ ልክ እንደዚህ አፕዴት አድርገነዋል። አበባ ቀላቅለን የሰራ ነው። ኤምዲኤፍ በላይት በጣም የሚያምር ለየት ብለን የመጣ ነው። እውነት ለመናገር ይሄ ሴታፕ የትም ፎቶ ቤት የለም። አቤላ ኢሜጅ ኤንድ ቪዲዮ ብቻ ነው የምታገኙት። በአበባ ቀላቅለን ለወንድ ልጅ ከለር በሚሆን አድርገን የሰራ ነው። በነገራችን ላይ ብራይዳል ማምቱቢ የገአት ፕሮግራም ማክበር ስትፈልጉ ሙሉ ኬተሪንግ ጨምረን ሙሉ ዲኮር ጨምረን ሁሉንም ሴታፕ አዘጋጅተንላችኋል ከነ ቪዲዮ። ስቱዲዮ በጣም ሰፊ ነው። ወደዛ ስቴዲየም ነው የሚያክለው። ሙሉ ፕሮግራም ማክበር ትችላላችሁ። ሌላ ሴታፓችን ደግሞ ላሳያችሁ። እዚህ ጋም ምናልባት ሌላ አማራጭ ከፈለጋችሁ የዲኮር አማራጭ ይሄንን የመሰለ የሴት ልጅ ከለር ሰርተንላችኋል። እዚህ ጋም ገአት ነው የሚለው በብዛት የእርግዝና ፎቶ ማስታወሻችሁን መነሳት ለምትፈልጉ በጣም ደስ ብሏችሁ እንድትነሱ ብለን ያዘጋጀነው ነው። ሙሉ በሙሉ የሴት ልጅ ከለር ነው። ይሄኛውም አበባ የተጠቀምነው ከሴት ልጅ ጋር ሊሄድ የሚችል ነው። እዚህ ቦታ ላይ የምርቃት ፎቶ መነሳት ይቻላል። የእርግዝና፣ የበርዝደይ፣ የሽምግልና ፎቶ መነሳት ይቻላል። ሙሉ በሙሉ የተለያዩ ኢቨንቶችን ማክበር እንድትችሉ አድርገን ነው ሴታፕ የሰራ ነው ማለት ነው። እንደምትመለከቱት ከብዙ በጥቂቱ። ሌላው ለየት የሚያደርገን እዚህ እኛ ስቱዲዮ ስትመጡ የእርግዝና ፎቶ ማስታወሻችሁን ሙሉ ፓኬጅ አዘጋጅተንላችኋል። ሜካፕ፣ ፀጉር፣ የፈለጋችሁትን አይነት ዲኮር፣ ላምኔት አልበም፣ ኤምዲኤፍ ቦርድ፣ አልባሳትን ጨምሮ ሁሉንም በአንድ ጥቅል የተለያየ ፓኬጅ አለ። በውስጥ መስመር ማውራት እንችላለን ማለት ነው። እዚህ ጋም ለየት አድርገን የሰራ ነው ባህላዊ ባክግራውንድ አለን። በባህል ልብስ መነሳት ለምትፈልጉ ደግሞ ልክ እንደዚህ በሚያማምሩ ስፌት ባህል አስመስለን በደንብ ሰርተንላችኋል ማለት ነው። ይህን የመሰለ ባክግራውንድ የምታገኙት አቤላ ኢሜጅ ኤንድ ቪዲዮ ስትመጡ ነው። ዛሬ ቁጥር 1ን በደንብ አፕዴት አድርገን አድሰነዋል። ስቱዲዮአችንን በዛው እያስጎበኘናችሁ ነው። ሌላ በጣም ተወዳጅ ባክግራውንድ ደግሞ አንድ ላሳያችሁ። ይህ በብዙ ሰዎች ተወዳጅ የሆነ ስቱዲዮ ነው። በነገራችን ላይ እዚህ ባክግራውንድ ላይ ሙዚክ ክሊፕ መቅረጽ ለምትፈልጉም መጠቀም ትችላላችሁ። በጣም ሰፊ ኢንፊኒቲ ባክግራውንድ ነው። ለፋሚሊ፣ ለእርግዝና፣ ለሙሽራ፣ ለተለያዩ ፎቶ መነሻ ያዘጋጀነው ባክግራውንድ ነው። ሙሉ ነጭ ነው የተጠቀምነው። እዚህ ጋር ቦርድ አለ። ጊዜ ስላጣን ነው። ሙሉ ይሄ ዲኮር ይደረጋል፣ በአበባ ይሰራል። በጣም እንዲያምር አድርገን የሰራ ነው። በጣም ሰፊ ነው። ፋሚሊ ለመነሳት ሙሽራንም ታሳቢ አድርገን የሰራ ነው። የእርግዝና ፎቶ ማስታወሻችሁንም ሰብሰብ ብላችሁ የፋሚሊ ፎቶ መነሳትም ለምትፈልጉ ልክ እንደዚህ ያማረ ባክግራውንድ አዘጋጅተንላችኋል። ከዚህ ባክግራውንድ ጋር ሊሄድ የሚችል ልብስም እኛ ጋር ታገኛላችሁ ማለት ነው። ሰሚት ፍየል ቤት በሚገኘው ስቱዲዮአችን ቁጥር 1 ስቱዲዮ ነው። ይሄ በደንብ አፕዴት አድርገን በአዲስ መልክ ከነበረ ላይ ሰፋ አድርገን መጥተናል። እየመጣችሁ መጎብኘት ትችላላችሁ። አቤላ ኢሜጅ ኤንድ ቪዲዮዎች ነን። እናመሰግናለን።